ሰላም ዩቲዩብ እንዴት ናችሁ? ዛሬ ኦሬንጅ ኬክ ነው ማሳያችሁ። መጀመሪያ ኦሬንጅ ጨምቀን እናዘጋጃለን። አንድ ኦሬንጅ ኮኮናት ያስፈልገናል። የገበታ ቅቤ ያስፈልገናል። ቤኪንግ ሶዳ ያስፈልገናል። እንዲሁም ቫኒላ ያስፈልገናል። አንድ እንቁላል እናም ቤኪንግ ፓውደር፣ ስኳር እናም ሲራፕ ኤክስትራ ነው። ሲራፕ አለማድረግም እንችላለን። ኦሬንጁን የጨመቅነውን ኦሬንጅ እሱ ላይ ስኳሩን እናደርጋለን። መጥነን ስኳር እናደርጋለን። ከዛም እንቁላሉን እናደርጋለን። አንድ ማንኪያ አንድ የገበታ አንድ ማንኪያ ከግማሽ ቅቤውን እናደርጋለን። የገበታ ቅቤውን እናደርጋለን። ከዛም እንመታዋለን። መምቻ ካለን በመምቻ ከሌለንም በእጅ በዊስከር መምታት እንችላለን። እስኪልን ድረስ በደንብ አድርገን መምታት አለብን። እዚህ ጋም ሳላሳያችሁ ሳልቀርጽ ረሳሁና ዱቄትና ያደረኩበት ዱቄት እየመጠንኩኝና ፓውደርና ትንሽ ቫኒላ ያደረኩበት እና ትንሽ ቤኪንግ ሶዳ ነው ያደረኩበት። ከዛም ሲዋሃድልን ይሄንን ይመስላል። ከዛም ባትራችን ትንሽ ዘይት ቀብተን ባትራችን ላይ እናደርገዋለን። በጣም መቅጠን የለበትም። ልክ እንደዚህ አይነት ቴክስቸር ሲኖረው ፓትራችን ላይ እናደርጋለን። ወፈር ያለ ቴክስቸር ከዛም እንደዚህ እናስተካክለዋለን እኩል እንዲመጣልን። ከዛም ፓትራችን ለኩሰን እንደዚህ ሲወጣ ይሄን ይመስላል። ከለሩ ይሄን ይመስላል። እንዲህ ጎልደን ከለር ሲሆን እናወጣለን ነው በእንጨት እንደዚህ ሰክተን ውስጡ ምንም ሊጥ ነገር ከሌለው በስሏል ማለት ነው። እንደዚህ ሲሆንልን እናወጣዋለን። አንድ ለ20 ደቂቃ ነው አሁን ይሄንን ያበሰልኩት። ከ15 እስከ 20 ደቂቃ ይበቃዋል። ከ15 እስከ 20 ደቂቃ በቂው ነው እና ይሄንን ይመስላል። ጀርባውም ይዩት፣ በጣም ነው የሚያምረው። ከዛም ሲራፓችንን ቀብተን ኮኮናቱን ከላይ መነስነስ ነው።
ይሄ አሁን ያደረኩት ሲራፕ የቸኮሌት ፍሌቨር ሲራፕ ነው እና የቸኮሌት ፍሌቨር ሲራፕ አሪፍ ያደርገዋል ሽታውን። ከዛም እንዲህ እናዳርሳለን፣ በብሩሽ እናዳርሰዋለን፣ እንቀባለን። ከዛም ኮኮናታችን እንደዚህ እናዳርሳለን። በወንፊት እንደዚህ እናዳርሳለን ኮኮናታችንን። ውስጡም ይኸውት በጣም ሶፍት ነው የሆነው። እዩት፣ ውስጡ በጣም ሶፍት ነው። እናም በጣም አሪፍ ነው፣ ሞክሩት ቤታችሁ። በጣም ነው የሚጣፍጠው። እና ሰብስክራይብ አድርጉኝ፣ አዲስ ነኝና ሰብስክራይብ እያደረጋችሁ ከዚህም የአሪፍ ቪዲዮዎችን እለቅላችኋለሁ። ቭሎግም ኮሜንት ጻፉልኝ፣ ምን አይነት ቪዲዮ እንደምትፈልጉ፣ ምን ልሰራላችሁ እንደምትፈልጉም ኮሜንት ላይ ጻፉልኝ እና ሰብስክራይብ አድርጉኝ።